ለሰውነት ቆዳችን ተስማሚ የሚሆን ፈሳሽ የእጅ ሳሙናን ለመስራት የምንጠቀማቸው ግብአቶች የትኞቹ ናቸው? ሰላም የተወደዳችሁ እንደምን ሰንብታችኋል? ለማታውቁኝ እኔ ወይንሸት ፈረደ ነኝ የኬሚካል ምህንድስና ባለሙያ ሲሆን በዛሬው ፕሮግራማችን ይዤላችሁ የመጣሁት ሀሳብ ለሰውነት ቆዳችን ተስማሚ የሚሆን ፈሳሽ የእጅ ሳሙናን ለመስራት የምንጠቀማቸው ግብአቶችን ከነጥቅማቸው ነው። በእውቀት ላይ የተመሰረተ ልምድን መገንባት አምራቾች ለስኬታቸውና ለደንበኞቻቸው ቅድሚያ መስጠት ያለባቸው ነገር ነው። ይህ ቻናል ደግሞ የተለያዩ ጠቃሚ መረጃዎችን ሳይንሳዊ እውነታን ባማከለ መልኩ በየጊዜው ወደ እናንተ ስለሚያደርስ ለዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና የመረጃዎቹ ተካፋይ እንድትሆኑ በአክብሮት እጋብዛለሁ። ፈሳሽ የእጅ ሳሙናን ለመስራት የምንጠቀማቸውን ግብአቶች ክሊኒንግ ኤጀንት፣ ውሃ፣ ሞይስቸራይዘር፣ ማወፈሪያ ወይም ቴክነር፣ ማቆያ ወይም ፕሪዘርቫቲቭ፣ ቢውልደር እና ፔች ማስተካከያ አዲቲቮች፣ ሽቶ ወይም ፍራግናንስ እና ቀለም ወይም ከለር ብለን በዋነኝነት እንከፍላቸዋለን። አሁን ደግሞ እስኪ ለእጅ ፈሳሽ ሳሙና ልንጠቀማቸው የምንችላቸውን እያንዳንዱን ግብአቶች ባህሪያቸውና ጥቅማቸውን አንድ በአንድ በዝርዝር እንመልከት። ሶዲየም ላውሪ ኢተር ሰልፌት ወይም ኤስኤልኤስ ልክ እንደ ላብሳ አሉታዊ ሙል ያለው ገጽ አግባሪ ወይም አናዮኒክ ሰርፋክታንት ሲሆን በዋነኝነት በፈሳሽ የእጅ ሳሙና የአሰራር ሂደት ውስጥ ቆሻሻን ለማጽዳትና ሳሙናው አረፋ እንዲኖረው ይረዳናል። ቪዲዮ ላይ እንደምታዩት ኤስኤልኤስን በፈሳሽ የእጅ ሳሙና ውስጥ ከ5 እስከ 15% ባዮት ብንጠቀም ይመረጣል። በፈሳሽ የእጅ ሳሙና ውስጥ የኤስኤልኤስን መጠን አሳንሰ ከተጠቀምን ሳሙናው ሊቀጥን ይችላል። ከዛ በተጨማሪ የማጽዳት ብቃቱም ይቀንሳል። እዚህ ጋር ላስታውሳችሁ የሚፈልገው ነገር ኤስኤልኤስን በውሃ በምናማማበት ጊዜ ሙሉ ለሙሉ ካልማማ ሳሙናችን ሊቀጥን ይችላል። ስለዚህ ኤስኤልኤስን በውሃ ሙሉ ለሙሉ እስከሚዋሃድ ጊዜ ሰተን ማማሰል ወይም ሚክስ ማድረግ ይኖርብናል። ኮኮ አማይዶ ፕሮፓይል ቢቴን ወይም ካፕቢ ከኮኮናት ኦይል የሚሰራ ሲሆን አንፎተሪክ ሰርፋክታንት ወይም ሰከንዳሪ ሰርፋክታንት ከሚባሉ የሳሙና ግብአቶች ውስጥ ይመደባል። ካፕቢ በዋነኝነት በፈሳሽ የእጅ ሳሙና ምርት ውስጥ የሳሙናውን አረፋና ውፍረቱን ለመጨመር ይጠቅማል። በእርግጥ ሲዲኤ ከካፕቢ በተሻለ መልኩ የፈሳሽ ሳሙና ውፍረትና የአረፋ መጠን የመጨመር ብቃት አለው። ነገር ግን ካፕቢ ደግሞ የቆዳ መቆጣትን ሳያስከትልና የቆዳችንን የተፈጥሮ በሽታ የመከላከል አቅሙን ሳይጎዳ የእጃችንን ቆሻሻ በብቃት ማስወገድ ስለሚችል ከሲዲኤ ይልቅ ተመራጭ ያደርገዋል። ካፕቢን በፈሳሽ የእጅ ሳሙና ውስጥ ከ2 እስከ 8% ባዮት ብንጠቀም ይመረጣል። የካፕቢን መጠን ከ2% በታች በጣም አሳንሰን የምንጠቀም ከሆነ የሳሙናው የአረፋ መጠኑና ውፍረቱ ይቀንሳል። ከ8% በላይ በጣም አብዝተን ከተጠቀምን ደግሞ ሳሙናው ከሚፈለገው ውፍረት በላይ ይጨምራል። በተጨማሪም የሳሙናውን ዋጋ ከፍ ያደርግብናል። ከ50 እስከ 80% የሚሆነው ፈሳሽ የእጅ ሳሙና ውሃ ሲሆን በዋነኝነት የሳሙናውን ግብአቶች ለማሟሟትና የሳሙናውን ብዛት ወይም ቮሊዩም ለመጨመር ይረዳል። ነገር ግን ውሃውን ከፎርሙላ ውጪ በጣም ካሳነስነው ሳሙናው በጣም ወፍራም እንዲሆን ያደርገዋል። ከዛ በተጨማሪ ትርፋችን ይቀንሳል። ውሃው በጣም አብዝተን የምንጠቀም ከሆነ ደግሞ ሳሙናው ይቀጥናል፣ የማጽዳት ብቃቱም ይቀንሳል። የሳሙናውን ውፍረት ብቻ ለማስተካከል ካስፈለገ ደግሞ ቴክነር እንደ ዛንታጋም መጠቀም ያስፈልጋል። የአረፋውን መጠን ለመጨመር ደግሞ ተጨማሪ ካፕቢ መጨመር ይጠበቅብናል። ሞይስቸራይዘር ብለን ከምንጠቀማቸው የእጅ ፈሳሽ ሳሙና ግብአቶች መካከል ግሊሰሪን፣ አሎቬራ፣ ሺያ በተር እና ኮኮናት ኦይል በዋነኝነት ይጠቀሳሉ። ፈሳሽ የእጅ ሳሙና ውስጥ ቆሻሻና ቅባታማ ነገሮችን ከእጃችን ላይ ለማስወገድ ሰርፋክታንት ለምሳሌ እንደ ኤስኤልኤስ በዋነኝነት እንጠቀማለን። ታዲያ በዚህን ጊዜ የእጃችን ቆዳ የተፈጥሮ ወዝ ወይም ቅባት በሰርፋክታንቱ ስለሚወገድ እጃችን ድርቅ ይላል። ግሊሰሪን ፈሳሽ የእጅ ሳሙና ላይ ብንጠቀም ግን ውሃን ከአየር ላይ በመሳብና በቆዳው ውስጥ ያለውን እርጥበት በመጠበቅ እንዲሁም የሰርፋክታንቶችን ቆዳ የማድረቅ ተጽዕኖ በማስቀረት ቆዳችን የተፈጥሮ ወዙን ይዞ እንዲቆይ ያደርጋል። በዚህ ምክንያት ነው በብዛት ፈሳሽ የእጅ ሳሙና ፎርሙላ ውስጥ ግሊሰሪን እንደ አንድ ግብአትነት የምንጠቀመው። ግሊሰሪንን በፈሳሽ የእጅ ሳሙና ውስጥ ከ1 እስከ 5% ባዮት ብንጠቀም ይመከራል። የግሊሰሪን መጠኑን በጣም ካሳነስ ነው በሳሙና ውስጥ ሌሎች ሞይስቸራይዘር ካልተጠቀምን በስተቀር ሳሙናው የሰውነት ቆዳችንን ሊያደርቀው ይችላል። የግሊሰሪን መጠን በጣም አብዝተን የምንጠቀም ከሆነ ደግሞ ሳሙናው የማጣበቅ ባህሪ እንዲኖረው ሊያደርገው ይችላል። ስለዚህ መጠኑን ከሌሎች ግብአቶች ጋር ማመጣጠን ይኖርብናል ማለት ነው። ከግሊሰሪን በተጨማሪ እንደ ሞይስቸራይዘር ሆነው በፈሳሽ የእጅ ሳሙና ውስጥ ሊያገለግሉ የሚችሉ ሌሎች ግብአቶች ያሉ ሲሆን እነሱም አሎቬራ፣ ሺያ በተር እና ኮኮናት ኦይል እንደ ምሳሌነት ይጠቀሳሉ። እነዚህ ግብአቶች በውስጣቸው በተጨማሪ በቫይታሚን እና በሚነራል የበለጸጉ ስለሆነ የእጃችን ቆዳ በተፈጥሮ የመከላከል ብቃቱ እንዳይቀንስ ለማድረግና እንደ አንቲማይክሮቢያል ሆነው በማገልገል
በአይን የማይታዩ ጀርሞችን ለማስወገድ ይረዳሉ። በፈሳሽ የእጅ ሳሙና ውስጥ ከምንጠቀማቸው ግብዓቶች አንዱ ጨው ሲሆን በዋነኝነት የሳሙናውን ውፍረት ለመጨመር ይረዳል። በፈሳሽ የእጅ ሳሙና ውስጥም ከ1 እስከ 5% ብንጠቀም ይመከራል። የጨውን መጠን ከ1% በታች በጣም አሳንሰን የምንጠቀም ከሆነ ሳሙናው እንደምንፈልገው ላይወፍር ይችላል። ከ5% በላይ አብዝተን የምንጠቀም ከሆነ ደግሞ የኤስኤልኤስን ስራ በማስተጓጎል የሳሙናውን የማጽዳት ብቃትና የአረፋ መጠኑን ይቀንሳል። ከተወሰነ መጠን በላይ በጣም ከበዛ ደግሞ ሳሙናው ወደ ጉም ከለር እንዲቀየር ብሎም ሳሙናው እንዲቀጥል ሊያደርግብን ይችላል። ስለዚህ ጨው ፈሳሽ ሳሙናን ስለሚያወፍር ብቻ አብዝተን መጠቀም የለብንም። እንደ ሌሎች የፈሳሽ ሳሙና ውስጥ ዛንታጋምን እንደምንጠቀመው ሁላ በፈሳሽ የእጅ ሳሙና ውስጥም እንጠቀመዋለን። ዛንታጋም የሳሙናውን ውፍረት ለመጨመርና የግብዓቶችን መለያየት እንዳይኖር ወይም ፌስ ሰፓሬሽን እንዳይፈጠር ለማድረግ የሚጠቅመን ሲሆን በእጅ ሳሙና ላይ ከ0.3 እስከ 0.5% ባዮት ብንጠቀም ይመረጣል። ፈሳሽ የእጅ ሳሙናን ውፍረቱን ለመጨመርና ትርፋችን ለመጨመር ከፈለግን ዛንታጋምን ብንጠቀም ይመከራል ማለት ነው። ነገር ግን ዛንታጋምን በጣም አብዝተን የምንጠቀም ከሆነ ሳሙናው በጣም ይወፍርና ወደ ጄልነት ይቀየራል። በዚህም ምክንያት ፓምፕ ለማድረግና ለመጠቀም አስቸጋሪ ይሆናል ማለት ነው። ፌኖክሲ ኢታኖል ፈሳሽ የእጅ ሳሙና ውስጥ ከምንጠቀማቸው ግብዓቶች አንዱ ግብዓት ሲሆን በሳሙናው ውስጥ የባክቴሪያዎችን እድገት በማስቀረት ሳሙናው ለረጅም ጊዜ እንዲቆይ ለማድረግና እንደ አንቲ ማይክሮባያ ሆኖ ለማገልገል ይረዳናል። ይህም የምርታችንን የረጅም ጊዜ ደህንነት እንድናረጋግጥ ይረዳናል ማለት ነው። ፌኖክሲ ኢታኖል በፈሳሽ የእጅ ሳሙና ውስጥም ከ0.3 እስከ 1% ብንጠቀም ይመከራል። ነገር ግን ፌኖክሲ ኢታኖልን ከ0.3% በታች በጣም አሳንሰን የምንጠቀም ከሆነና ሌሎች ፕሪዘርቫቲቮችን የማንጠቀም ከሆነ ባክቴሪያዎች ሊራቡና ሳሙናውን ሊያበላሹብን ወይም ሳሙናው መጥፎ ሽታ እንዲኖረው ሊያደርጉብን ይችላል። ከ1% በላይ በጣም አብዝተን ፌኖክሲ ኢታኖልን የምንጠቀም ከሆነ ደግሞ አለርጂክና የቆዳ መቆጣትን በተጠቃሚዎች ላይ ሊያስከትል ይችላል። ስለዚህ እነዚህን ችግሮች ለማስቀረት የፌኖክሲ ኢታኖል መጠኑን ከሳሙናችን ፎርሙላ ጋር አመጣጥነን መጠቀም ይኖርብናል። ሌላው ሶዲየም ቤንዞኔት እንደ ፕሪዘርቫቲቭ በእጅ ሳሙና ውስጥ ልንጠቀመው የምንችለው ግብዓት ሲሆን አብዛኛውን ጊዜ በሌሎች የኮስሞቲክስ ግብዓቶችም እንደ አንድ ግብዓትነት ልንጠቀመው እንችላለን። ሶዲየም ቤንዞኔት በእጅ ፈሳሽ ሳሙና ውስጥ የይስቶችና የሻጋታን እድገት በማስቀረት እንደ አንቲፈንጋልና ፕሪዘርቫቲቭ ሆኖ ያገለግላል። ይህም ምርቱን ሳይበላሽ ለረጅም ጊዜ እንዲቆይ ያደርገዋል። ነገር ግን ሶዲየም ቤንዞኔትን ከ0.1% በታች በጣም አሳንሰን የምንጠቀም ከሆነና ሌሎች ፕሪዘርቫቲቮችን የማንጠቀም ከሆነ ፈንጋልና ይስቶችን ሊራቡና ሳሙናውን ሊያበላሹብን ይችላሉ። በዚህም ምክንያት ሳሙናው መጥፎ ሽታ ሊፈጠር ይችላል ማለት ነው። ከ1.5% በላይ በጣም አብዝተን ሶዲየም ቤንዞኔት የምንጠቀም ከሆነ ደግሞ አለርጂክና የቆዳ መቆጣትን በተጠቃሚዎች ላይ ሊያደርስ ይችላል ወይም ሊያስከትል ይችላል። ስለዚህ እነዚህን ችግሮች ለማስቀረት የሶዲየም ቤንዞኔት መጠኑን ከሳሙናችን ፎርሙላ ጋር በማመጣጠን የደንበኞቻችንን ደህንነት ብሎም የምርታችንን ጥራት ማስጠበቅ ይኖርብናል። ሌላው ሶዳሽ በእጅ ፈሳሽ ሳሙና ፎርሙላ ውስጥ ፒኤችን ለማስተካከልና ውሃን ሶፍት ዋተር እንዲሆን ለማድረግ ልንጠቀመው እንችላለን። መጠኑም እንደ ሳሙናችን ፎርሙላና የፒኤች መጠን ሊለያይ ይችላል። ነገር ግን ሶዳሽ ፎርሙላችን ውስጥ ተካቶ መጠኑን በጣም አሳንሰን የምንጠቀም ከሆነ ሳሙናችን በጣም አሲዳማ ሊሆን ይችላል። ይህም የቆዳ መቆጣትን ሊያስከትል ይችላል። የሶዳሽ መጠኑን በጣም አብዝተን የምንጠቀም ከሆነ ደግሞ የቆዳችንን ተፈጥሯዊ ቅባቱን በመምጠጥ የቆዳ ድርቀትን ሊያስከትል ይችላል። በተጨማሪም የሳሙናውን ፒኤች ከ7 በላይ እንዲሆንና ሳሙናው አልካላይን እንዲሆን ሊያደርግ ይችላል። ታዲያ በዚህ ጊዜ በተፈጥሮ የቆዳችን የፒኤች መጠን ከ5.5 እስከ 7 ስለሆነ አልካላይን የሆነውን ሳሙና ስንጠቀም ቆዳችን የሳሙናውን ፒኤች መጠን መቋቋም ስለማይችል የቆዳ መቆጣትን ያስከትልብናል ማለት ነው። ስለዚህ የሶዳሽ መጠኑን ከፎርሙላችን ጋር በማመጣጠንና በትክክለኛው መጠን በመጠቀም እነዚህም መሰል ችግሮችን በማስቀረት የደንበኞቻችን ደህንነት መጠበቅ ይኖርብናል። ሶዲየም ትራይፎስፌት ወይም ኤስቲፒፒ ሌላኛው የፈሳሽ የእጅ ሳሙና ግብዓት ሲሆን በጥኑ ውሃ ወይም ሃርድ ዋተር ውስጥ ያሉትን ካልሲየምና ማግኒዥየም አየን ጋር ውህድ በመፍጠር እነዚህ አየኖች ከሰርፋክታንት ጋር ውህድ እንዳይፈጥሩና የሳሙናውን የማጽዳት ብቃት እንዳይቀንስ ያደርጋል። በተጨማሪም ሳሙናውን ከታጠብንበት ወይም ከተጠቀምንበት በኋላ ቆሻሻ ወይም ቅባቱ ተመልሶ እጃችን ላይ እንዳይጣበቅ እንደ አንቲ ሪዲፖዚቲንግ ኤጀንት ሆኖ ያገለግላል። ሆኖም ግን ሶዲየም ትራይፎስፌትን ወይም ኤስቲፒፒን ከፎርሙላ ውጪ በጣም አብዝተን ከተጠቀምን የቆዳ ድርቀትን ሊያስከትል ይችላል። ስለዚህ የምንጠቀመውን የሶዲየም ትራይፎስፌት ወይም ኤስቲፒፒ መጠኑን በፎርሙላችን መሰረት ከሌሎች ግብዓቶች ጋር ማመጣጠን ይኖርብናል። ሲትሪክ አሲድ በፈሳሽ የእጅ ሳሙና ውስጥ በርካታ ተግባራት ያከናውናል።
ለምሳሌ ሲትሪክ አሲድ ውሃ ውስጥ ካሉት ከመጠን ያለፈ ካልሲየም እና ማግኒዥየም አዮኖች ጋር በመጣበቅ የውሃን ጥኑነት ወይም ዋተር ሃርድነስን ይቀንሳል። ይህ ደግሞ የንጽህና መጠበቂያዎችን አፈጻጸም እንዲሻሻል በማድረግና የማይሟሟ ሳሙና ወይም ኢንሶሉብል ሶፕ እስከመፈጠርን በመቀነስ የሳሙናውን የማጽዳት ብቃት ያሳድጋል። ሌላው የሳሙናውን ፒኤች መጠን ለቆዳችን ተስማሚ በሆነ መልኩ ከ5.5 እስከ 7 ባለው የፒኤች መጠን ለማውረድና ለማስተካከል ይረዳል። በተጨማሪም የአንቲ ኦክሲዳንት ባህሪ ስላለው ሳሙናውን ለረጅም ጊዜ እንዳይበላሽ በማድረግ እንደ ማቆያ ልንጠቀምበት እንችላለን። ሆኖም ግን የሲትሪክ አሲድ መጠኑን ከፎርሙላው ውጪ በጣም አሳንሰን የምንጠቀም ከሆነ የሳሙናው የፒኤች መጠን ከ9 በላይ ስለሚሆን የቆዳ መቆጣትን ሊያስከትል ይችላል። አብዝተን ከተጠቀምን ደግሞ ሳሙናው ክላውዲ እንዲሆን ወይም ትራንስፓረንት እንዳይሆንና የሳሙናው የአረፋ መጠን እንዲቀንስ በማድረግ የሳሙናውን ጥራት ሊቀንስብን ይችላል። ሳልሳሊክ አሲድ ሌላኛው የፈሳሽ የእጅ ሳሙና ግብዓት ሲሆን የሞቱ የቆዳችንን ሴሎች ለማስወገድ ይረዳል። በተጨማሪም የአንቲ ማይክሮቢያልና አንቲ ኢንፍላማቶሪ ባህሪ ስላለው ጤናማ ቆዳ እንዲኖረን ያደርጋል። ይህም የሳሙናውን ጥራት ከሌሎች የተሻለ እንዲሆን ያደርጋል። በፈሳሽ የእጅ ሳሙና ውስጥም ከ0.5 እስከ 1% ብንጠቀም ይመከራል። ነገር ግን ሳልሳሊክ አሲድን በፈሳሽ የእጅ ሳሙና ውስጥ በጣም አብዝተን የምንጠቀም ከሆነ የቆዳ ድርቀትና መቆጣትን ሊያስከትል ይችላል። ስለዚህ ይህንን ሳይድ ኢፌክቱን ከግምት ውስጥ በማስገባት የምንጠቀመው መጠን በፎርሙላችን መሰረት መሆኑን ማረጋገጥ ይኖርብናል። ሌላ በፈሳሽ የእጅ ሳሙና ውስጥ የተለያዩ ቫይታሚኖችን ብንጠቀም የሳሙናችንን ጥራት ከፍ በማድረግ በተጠቃሚዎች ዘንድ ሳሙናችን ተመራጭና ተወዳጅ እንዲሆን ሊያደርገው ይችላል። ለምሳሌ ቫይታሚን ኢ እና ቫይታሚን ቢን በሳሙናችን ላይ ብንጠቀም የቆዳ መቆጣትን ያስቀርልናል። ቆዳችን ለስላሳ እንዲሆንና በቀላሉ እንዳይጎዳ ቆዳችን ጥንካሬ እንዲኖረው ያደርጋል። ነገር ግን ቫይታሚኖችን በፈሳሽ የእጅ ሳሙና ውስጥ አብዝተን የምንጠቀም ከሆነ ሳሙናው ትራንስፓረንት እንዳይሆን ሊያደርገው ይችላል። ይህም የሳሙናውን ጥራት ሊቀንስብን ስለሚችል ቫይታሚኖችን አብዝተን መጠቀም የለብንም። በፈሳሽ የእጅ ሳሙና ውስጥ የሽቶ ወይም ፐርፊውም ቀዳሚ ሚና እጃችንን ከታጠብን በኋላ ደስ የሚል መዓዛ እጃችን ላይ እንዲቀር ማድረግ ነው። መዓዛው መኖሩ ደግሞ በተጠቃሚው ስሜትና ግንዛቤ ላይ አዎንታዊ ተጽዕኖ ሊያመጣ ስለሚችል የተጠቃሚውን እርካታና ፍላጎት ይጨምራል። ከዚህ በተጨማሪ ሽቶ በፈሳሽ ሳሙና ላይ የብራንድ ልዩነት በመፍጠር ምርቱን ከተፎካካሪዎች እንዲለይና ደንበኞችን እንዲስብ ያደርጋል። አብዛኛውን ጊዜ ለፈሳሽ የእጅ ሳሙና ለስላሳ ያሉ ሽቶዎችን የምንጠቀም ሲሆን ኦሬንጅ፣ ሌመን፣ ፍሎራና ስትሮበሪ እንደ ምሳሌነት ይጠቀሳሉ። ቀለም ወይም ከለር ለፈሳሽ የእጅ ሳሙና የተለያየ ውበት በመስጠትና የምርቱን እይታ የሚስብ በማድረግ ደንበኞችን የበለጠ ለማፍራት የሚረዳ ሲሆን በተለምዶ ሎሚ ወይም ሌመን፣ ሮዝ ወይም ፒንክ፣ አረንጓዴ ወይም ግሪን እና ቢጫ ወይም የሎ ቀለማትን ለፈሳሽ የእጅ ሳሙና እንጠቀማለን። ቀለማትን አብዝተን የምንጠቀም ከሆነ የሳሙናውን ትራንስፓረንሲ ይቀንስብናል። በተጨማሪም የምርታችንን ዋጋ ይጨምርብናል። ስለዚህ የምንጠቀመውን የከለር መጠን ከሌሎች ግብዓቶች ጋር ማመጣጠን ያስፈልጋል። ፈሳሽ የእጅ ሳሙናን ለመስራት የተለያዩ ፎርሙላዎች ስላሉ የምንጠቀማቸው የግብዓት አይነትና መጠናቸው ሊለያይ ይችላል። አሁን የጠቀስኳቸው ግን ዋናውና ፈሳሽ የእጅ ሳሙና ግብዓቶች ናቸው። ለዛሬ እንግዲህ የነበረን ፕሮግራም እዚህ ጋር የሚያበቃ ይሆናል። በቪዲዮ ላይ ያላችሁን ጠቃሚ ሐሳብና አስተያየት ከስር ኮሜንት ላይ ጻፉልኝ። ሐሳቡንም እንደወደዳችሁ ተስፋ አደርጋለሁ። ስለዚህ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳዘነጉ እያልኩ ለዛሬ እዚህ ጋር እሰናበታችኋለሁ። በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።